ፊት ለፊት ግልጽ የሚናገሩ ሰዎች ጓደኛ የላቸውም። አብዛኛዎቹ ብቸኛ ናቸው። ምክንያቱም ደስታቸው፣ ሐዘናቸው፣ ሳቃቸውን፣ ንዴታቸውን ሁሉ ነገራቸው የተሸፋፈነና የተደባበቀ ስላልሆነ ፊት ለፊት የተገለጠ ስለሆነ ግልጽ ስለሆኑ ብዙ ሰው ከነሱ ጋር ወዳጅም ጓደኛም መሆን አይፈልግም። አብዛኛዎቹ ብቸኛ ናቸው። ነገር ግን እንደነሱ ንጹህ እንቅልፍ ተኝቶ የሚያደር ማንም የለም። ማስመሰል፣ መቀባባት፣ ዲኮር ስለማይወዱ ልባቸው ንጹህ ነው። ጓደኛና ወዳጅ ባይኖራቸው ለብቻቸው ደስተኛ ናቸው። እንደዚህ አይነት ሰዎችን ማንም ሰው ወዳጁም ጓደኛውም ማድረግ አይፈልግም። ምክንያቱም ዓለም አስመሳይ፣ ውሸታምና